አንድሮይድ ቴፕ ነው ዛሬ የምንሰራው። ምንድነው የሆነው የነበረው ባትሪ በፖዚቲቭ እና ኔጌቲቭ አቃይሮች በሚሰኩ ሰዓት ነው የተበላሸው። ቼክ በምናደርገው ሰዓት ኖ ፓወር ነው። ስለዚህ ሾፓችን ላይ አምጥተን ቼክ በምናደርግ ሰዓት ፊውዛችን ሰላም ነው። ስለዚህ ምንድነው የሚታይ ሌላ ፊዚካል ዳሜጅ ያላቸው ነገሮች ቼክ ስናደርግ ምንም አይነት ሌላ ፊዚካል ዳሜጅ የለውም። ስለዚህ ወደ ሜትር መለካት ነው የገባ ነው። ስለዚህ አሁን ምንድነው ገና ከፓወር ገቢው ነው ቼክ ማድረግ ያለብን። ትንሽ የኛው አንድሮይድ ቴፕ ሌተስት ነገር ነው፣ ከውጭ ነው ከስተመራችን ያመጣው። ስለዚህ ቼክ በምናደርግበት ሰዓት አንዳንድ ነገሮች የሆነ ሾርት የሚያሳዩ ነገሮች አሉ። ስለዚህ ኤግዛክት ደግሞ የትኛው ነገር ነው ሾርት ያደረገብን የሚለውን ነው መለየት ያለብን። ምክንያቱም የአንድ እቃ ሾርት ብዙ ሌላ ተመሳሳይ ሾርት ነገሮች ሊፈጥር ስለሚችል ዲቴይል በደንብ በሜትር ቼክ ማድረግ ይኖርብናል። ምክንያቱም ትንሽ ሴንሲቲቭ የሆኑ እቃዎች ናቸው፣ ብዙ ነገራቸው ኮምፓክት ስላደረጉት። ቼክ በምናደርግ ሰዓት ከፓወር ገቢያችን አንድ ሬጉሌተር አለ። ይሄ ሬጉሌተር ተመቷል። ሬጉሌተሩን ገበያ ላይ ማግኘት አልቻልንም። ስለዚህ ከአሊባባ ነበር ኦርደር ያደረግነው። ይህ ስራ እኛ እጃችን ላይ ኦልሞስት ወደ አንድ ወር አካባቢ ቆይቷል። ስለዚህ ይሄ አይሲዩን ካስመጣን በኋላ ያው ሚኒመም ኦርደር 2 ነበረ። ስለዚህ እሱ ኦርደር አድርገን ካመጣን በኋላ ትንሽ ዋጋውም ኤክስፔንሲቭ ነበር። ስለዚህ ይህን ሬጉሌተር እንቀይራለን ማለት ነው። እዚህ ገበያ ላይ ብዙ ቼክ አድርገን አጥተናል። ስለዚህ ለዛ ነው ኦርደር ማድረግ ያስፈለገ። ስለዚህ ያው አይሲያችንን በሚገባ ማስቀመጥ ይኖርብናል። ምክንያቱም ከስርም ተርሚናል ስላለው እሱንም መያዙ ቼክ ማድረግ ይኖርብናል። ከዛ ምንድነው የምናደርገው፣ ያው የፈታናቸውን ነገሮች ሙሉ ለሙሉ ወደየቦታው እንመልሳለን። አሁን ፋይናል ቼክ የምናደርገው ምንድነው እዛው መኪናው ላይ ገጥመን ነው ቼክ የምናደርገው። ስለዚህ ያው እዚህ ጋር ምንድነው አስቸጋሪ ነገሩ፣ ያው ፍሬም ምናምን መስበር የለብንም። ትንሽ ሴንሲቲቭ ናቸው ይሄ ፍሬሞቹ የሞደፊክ። ያው ለሱ ተብሎ እዚህ አገር ውስጥ ነው እዚህ ስለሚመረቱ አብዛኞቹ። እዚህ ሙሉ ለሙሉ ተርሚናላችንን መጀመሪያው ካሜራ አንስተነው ነበር፣ ያው ተርሚናል እንዳይቀያየርብን። ስለዚህ ሁሉንም ቦታው ላይ ነው መመላለስ ይኖርብናል። ስለዚህ ሙሉ ነገር ከቦታችን ላይ ካደረግን በኋላ ቼክ እናደርገዋለን። ያው እንደምታዩት ገጣጥመን ጨርሰናል። ቼክ ነው የምናደርገው ፋይናሊ። ስለዚህ ያው ቦታው ላይ ከመላለስን በኋላ ሙሉ ለሙሉ ሎከራችንን መግጠማችን ቼክ ማድረግ ይኖርብናል። ኳድሯችንን አብርተን ቼክ እናደርገዋለን። ቼክ በምናደርገው ሰዓት ያው ዌልካም ብሎ ከፍቶልናል። ስለዚህ ያው አንድሮይዱ ማከፋፈቱን ፈጣን ነው። ስለዚህ አሁን ከቀጣይ ያሉትን ከከፈተልን በኋላ ደግሞ አንዳንድ ነገሮች ቼክ እናደርጋለን። በምታዩት መልኩ ከፍቷል። ምንድነው የገጠመን ችግር ግን ተቹ እየታዘዘ አይደለም ከከፈተልን በኋላ። ስለዚህ ያው ሌላ እንግዲህ የተች ኬብል ላይ ምናምን ሌላ ችግር ይኖራል። ስለዚህ ድጋሚ ያው ወደ ሱቅ ሄደን ያለውን ነገር እናያለን።